እሷ ደግሞ ራሷን ዲፌንድ ማድረግ አትችልም። የሰላም ፖሊስ እኮ ሪፖርት አወጥቷል። እሱ ያለውን እኮ ነው ያስቀመጠው። በቃ his word is እንደዛ ከሆነ his word is against him። ልጅ ያወራውን ውድቅ የሚሆንበትን አየ ራሷ ዘለለችና ሰው ገፈተራት። መጀመሪያ ሰውን የገፈተራት ራሷን የዘለለችው የሚለውን ነው ፖሊስ ማጣራት ያለበት። ማን ነው ገፈተው እንዴት ነው የሚለው በኋላ ነው በዛ ማድረግ እኮ ብራዘር ከቀበሯት እኮ without forensic evidence without eyewitness you can't do that. Yoram, have you watched the movie says jury number 2? Jury number 2. Okay. There is a movie American jury number 2 ተብሎ የተሰራው ሙቪ ሳይታችሁ ከሆነ ቦይፍሬንድ እና ገርፍሬንድ ወደ ባህር ይሄዳሉ። ትክክለኛ እንትን ነው። I think ይኸው በእናትህ ይኸው ሁላችሁም ጁሪ ነምበር 2 ይኸው ሁላችሁም ከዛ ይሄዱና እዛ መጠጥ ቤት እየጠጡ ይጣላሉ፣ ተከራከሩ። ከዛ ቦይፍሬንድ ደግሞ መኪናውን አንድ ላይ የሚኖሩት እንግዲህ መኪናው አስነስቶ ይሄዳል። ቅርብ ሰፈር ደግሞ እሷ በእግሯ ትሄዳለች። ዝናብ እያካፋ ነበር። ከዛ እዛው ሰፈር የሚኖር ሌላ ደግሞ ሰው እየጠጣ ነበር፣ እነሱ የማያውቁት ማለት ነው። ከዛ እየነዳ እያለ እንግዲህ ቦይፍሬንዷ በራሱ መኪና ሄደዋል አልገባም ብላ፣ እሷ በእግሯ ዋክ እያደረገች ነው። ገስዋል ትሞታለች፣ በመኪና ተጭራ ማለት ነው። ከዛ ቦይፍሬንዷ ይታሰርልህና ይሄ እኛ ሀገር እንግዲህ ጦርነቱ አሜሪካን ሀገር ውስጥ በጁሪ ነው የሚፈረድብህ። ይሰበሰቡና ይሄንን አንዱ ጁሪ የቱ ይሆናል እዛ ውስጥ የነበረው አንዱ ልጅ እዛ አብራችሁ የጠጣ የነበረው አይታወቁም። እንግዲህ እኔ አንተ ሜቢ we don't know each other let's say we were end up ዘሆነ ባር እዚህ ኔበርሁድ አንድ አካባቢ እንኖራለን ልበለ። ከዛ ያ ጁሪ ደረግና አንዱ ሲጠራ ያ የሆነ ነገር ደገጨ ገብቶታል። ዝናብ እየዘነበ ወጣ አላየም ምንም ነገር፣ ትንሽም ጠጥቷል እንግዲህ። ከዛ ወደ ቤቱ ሄደ። መኪናው የሆነ ዲር የመታው ነው መሰለኝ ብሎ ነው እንግዲህ እሱ አሁን መጨረሻ የተናገረው። ከዛ ምንድን ነው የሚሆነው ከጁሪዎች ውስጥ እሱ ነው ትዝ ሲለው የዛለታ በዛን ሰዓት የሆነ ነገር እሱ እንደመታ የታሰሩ ግን ቦይፍሬንዷ ነው የገደላት፣ ግን ያኛው ነው ጁሪ ነምበር 2 ነው የራሱ ትዝ አለው ቁጭ ብሎ በዛን ቀን እሱ ነበር የገደላት። አውቆ አይደለም ግን ወቅ እንግዲህ እሷና እሱ ግን ካሜራ ሲታይ እዛ ባሩ ሲከራከሩ ነበር። ስለዚህ እሱ ገደላት ተብሎ ተፈርዶበት እሱ እስር ቤት ነው ያለው። ኢማጂን ብዙውን ጊዜ የሚመስል ነገር አለ። እኔ አሁን 90% እሱን አረገ በሉ እስቲ 1% 10% እንኳን በምን አወቃችሁ? ካን ዩ ቤኔፊት ኦፍ ዳውት ልሰጡት አይገባም። ሞቲቬሽን አለ እዚህ ሰው እዚህ ጋር እንደዛ የሚያደርጉ ሰዎች እኮ ኦልሬዲ they have a motivation አለ። አሁን እኔ ደግሞ ልሽ እዚህ ቤት ምን እንደምናደርገው ጫልቱ ታውቂያለሽ? we only see facts and facts only አዳምጠን ሰምተን ነው። ካየሽ ሁለቱም ፎቶ ነው ለጣ። አሁን እስኪ ቆይ የጫልቱን የዮዳንና የፍሪ ሌጋልን እንስማ። ለምንድን ነው ቶሎ የተቀበረችው? ይሄን ማለት የሆነ ነገር ለመደበቅ አለበት ትልስት የሆነ ነገር ለመደበቅ ቤተሰብ ለምን ፈቀደ መቀበሯን? እውነቱ ሳይወጣ በደንብ ሳይጣራ እንዴ ቢፈልጉ ከሆነ እኮ ባደወይ ቆይ ጌች መልስ ጠበቃው እኔ በማንደርስታንዲንግ ምንድነው ይቅርታ አድርጉልኝ በደጋጋሚ የምጠቅመው አብቅ የለሽም ነው ልጅ ፌቨን she was buried the same day without any forensic evidence ከሌለ by default ታውቃለህ አይደል እንዴ even የሚከሰሱበት አንቀጽ ትክክል ካልሆነ ትለቀቃለህ። እዚህ ጉዳይ ላይ አሁን የቸኮሉበት ምክንያት የሌላ የሚሆን ነገር ስለሚኖር ነው እንጂ ብዙ ጊዜ ምን ነው የሚደረግ በደመር ምሩ ነው የሚባል አይደል እንዴ እውነት if they believe she was murder ምን ነው የምታደርገው? forensic evidence ብቻ ነው ሊያወጣ የሚችለው outside eyewitness testimony ከሌለ eyewitness testimony እኮ ታውቃለህ እንትን ሊደረግ ይችላል ሊገዛ ይችላል ወይም ደግሞ ሊዋሽ ይችላል አይደል እንዴ forensic evidence ግን how accurate free ጌቾ ባዶ እሱ የመጀመሪያ ዲግሪውን በforensic evidence ስላለው how accurate is ምን ያህል accurate ነው እንትን forensic evidence ፎሬንሲክ ላይክ በቃ እንትን እኮ ነው በግድያ በአካል ጉዳት መድፈር ላይ ሰነድ ማስረጃና ፎሬንሲኮች በጣም እንትን ናቸው ኮንክሉሲቭ የሆኑ ኤቪደንሶች ናቸው መሰረታዊ ነገሮች ናቸው ገብቷል አሁን እንደኔ የልጅቷ ቤተሰቦች ታስረው መጣራት አለበት የሚል እምነት አለኝ ምክንያቱም በቂ የሆነ ማስረጃ ሳይጠናከር እቺ ልጅ ማስቀበር ራሱ ማስረጃን ማጥፋት ነው ስለዚህ ኦሬዲ የጀስቲስ እንትን ናቸው ማለት ነው ጀስቲሱን አስተጓጉሏል ብዬ አምናለሁ እንደኔ ማለት ነው ስለዚህ በፖሊስ በጣም ነው ትኩረት መስጠት ያለበት በዚህ ጉዳይ ላይ ስፔሲፊካሊ ማለት ነው ወይ ፍሪ ሌጋል መቼም ወይ መንግስት ወይ አንዱ ዓለም አስፈራርቷቸው አስገድዷቸው አይደለም የቀበሩት ሁሉ ለምን እነሱ ፈቀዱ አንድ ሁለት ቀን አድራ ለምን ብዙ ነገር አልተጣራ እንደዚህ አይነት ኬዝ ከባድ ኬዝ ነው አይደል
ለምንድን ነው አሯሯጥ? ይሄ በጣም ከባድ ነው ማለት እኔ አሁን ስሰማው ራሱ ለራሴ ያለ እሱ ፍቃድ እኮ አይቀበርም። በቤተ ክርስቲያን ጉዳይ ራሱ ተነስቷል። እንዴት ይቀበራል ተብሎ አለቻ you have to understand the first homicide case or in this kind of case the most important thing is body በደንብ መመርመር አለበት። መወሰድ አለበት። እና ሰው እኮ ዘመድ ራሱ ይወዳብ ከአሜሪካ ዘመድ እስኪመጣ ተብሎ እኮ ሬሳ ይጠበቃል። ናሮኒ ታዲያ ጌች ምን እንደሚያደርጉ ታውቃለህ? መጀመሪያ ሬሳ ከአሜሪካ አይደል እንደ የወጣው? ቆይ አንዴማ እነሱ ጨርሶ አይደል እንደ ለፋሚሊ የሚሰጡት ሬሳ ዝም ብሎ አይደለም እኮ ፋሚሊ ይቀበላሉ ብሎ የሚቀበለው አይደል እንደ? ብዙ ጊዜ ምን እንደሚያደርጉ አየር ባየር አለ እንደ አሁንም ምለው አየር ባየር እሺ አንታው ሊጋንትናል he's innocent until proven guilty right አንታው I'm the same thing እኔም ቋንዴ ይሆናል ጠበቃው ይመልስ ጠበቃውን ጠይቀነው አለኝ ያንተ ትንሽ ሳይድ ቆይ አንዴማ ይዳበን ትንስጠኝ እኔ ለምን ቀበራ ቤተሰብ ምርጫ ያላቸው አይመስለኝም ነገር ግን ሆሞሳይድ ሲሆን እንዳለው ማለት ነው ሆሞሳይድ ሲሆን እንደሚሆነው ኢቭን ምስክር ሲመጣ እንዲህ ነው ሆኖ ሲባል ያ ነገር ይመረመራል ኒው ኤቪደንስ ባገኘው ቁጥር ሽፍት ያደርጋል ኤቪደንሱ ራሱ ገብቷል አይደለ ያን ደግሞ ቼክ ያደርጋል ዳሳ እኮ ለአንድ ሳምንት አዲስ ኤቪደንስ ባገኘው ቁጥር ሌላ የሚታይ ኬዝ አለ ማለት ነው ዛሳ they keep it for that long homicide ሲሆን አጣድፎ ኢቭን እኮ እኔ ሰው ምን ነገር ብዙ ነገር ነው የሰማነውና እዚህ ቲክታክ ላይ ጀስቲስ የለም እዚህ ላይ ሰው ለወሬ ነው ጀስቲስ እዚህ ላይ አታገኙም ህግ የለም ካላችሁ አትጠይቁ ቲክቶክ ግን የኢትዮጵያን መንግስት ሲስተም በጣም ኢንፍሉዌንስ ያደርጋል በሻታስብም አሁን ለሁለቱም ሳይድ ኢንፍሉዌንስ ስለሚያደርግ ነው አይደል እንዴ አሁን ችግር እየፈጠረ ያለው ስለዚህ እኛ አሁን የማረጋችን ትክክለኛ ኢንፍሉዌንስ አድርገን ትክክለኛው ስራ እንዲሰራ አሁን ብዙዎቹ ባደወይ ይሄን አላወሩ አሁን ብዙ ጊዜ ስንሰማ በላይ ነው እንደዚህ ነው እንጂ እንደዚህ አሁን አንደኛ ኢቭን ቢሆን እኮ ህጉ ታውቃለሽ ከ5 ከ10 አመት የሚለውን የተከሰሰበት አንቀጽ ምንድነው ነው ብትጠይቃቸው አያውቁ ምን በምን አንቀጽ ነው የተከሰሰው? ሰው ቤት ውስጥ ሞቷል ነው የተከሰሰበት ገደለ አይደለም ሰው ቤት ውስጥ ሞቷል እሱ እኮ ዳልቻ what I'm saying is like ታውቃለህ የምትከሰስበት ራሱ ህግ ይወስናል አይደል እንዴ አሁን ይሄኛው ፕሪሜዲቴትድ ማለት ዳልቻ ቀጠሮ ይዤ አንተን ላጠፋ መጥቼ እንደገና ደግሞ ስንደባድ ማን ስላረድ ታውቃለህ በደብድብ ማለት በአክሲደንት ሰው ልትገል ትችላለህ አይደል እንዴ that is big difference እኮ is big difference so አሁን እነዚህ እንኳን አሁን በጭቅጭቅ በክርክር እንኳን ተሳስቶ ሳቆ አላም ቢደረግ that's not premeditated አይደለም አስቦበት አይደለም ዲግሪ ራሱ አላለ እንደ ዋርናቱ እኮ ይባላል ዲግሪ ራሱ እኮ ይላያል ስለዚህ ይሄን እንኳን ማገናዘብ አይችሉም ዝም እዚህ ጋር መጥቶ 100 አመት ይፈረድበት ይላል ኢትዮጵያ ውስጥ ማክሲመም 25 years ነው አይደል እንዴ ይሰቀል በነገራችን ዳለቻ እዚህ ላይ በሚሄደው እንትን እኮ ክላይንት ማይሆን ተጽዕኖ ተፈጥሮበታል ኢሞሽናል ብሎክ ሰውዬው ነፃ እንዲወጣ እኮ ነው ያደረገው ነፃ ይወጣል በዛም ለመሰለሽ እዚህ ላይ የሚደረገው ጋጋታ ራሱ እሱ ይረዳዋል አሁን እሱ ይረዳዋል እግዚአብሔር ኢትዮጵያ ሆኖ ነው ውጭ ሀገር ቢሆን እንደዚህ አይነት ያልሆኑ ነገሮችን አውጥተው ያልሆኑ ነገሮችን ቀብተው ቤተሰቦች ይሄናል ርቀት መሄዳቸው ራሱ ኬዙን ዳይቨርት እንዲያደርግ ያደርጋል this is reality ግን ባደወይ እኔ ማወራችሁ በማህይም ጭንቅላት አለ እዚህ ከታች የምትሳደቡ reality on the ground ቦራች እነዚህ ድስት ቆርቋሪዎች በተጻፈ በህግ ነው ተነግራችሁ ሳይያደ ባደወይ ላንተ ቢየኔ ከዳለቻ ቀደም እንደንትን ሶረውሮ አይቼ ተናድጄ ነው አንዱ ዓለም ማንም ሁሉም ለኔ አንድ ቀነኒም ለኔ አንድ ናቸው ሴስሎ ወንድ ገደል ያለማም ነው እኔ